ራችሁ የምትሄዱበትን መንገድ እንኳን አታውቁት። just walk በቃ። ስለዚህ ምንድነው ራሳችሁን ስትወዱ ራሳችሁን ስታከብሩ መድረሻችሁን ጎላችሁን ሴት ታደርጋላችሁ። ለምን ዛሬ እዚህ ጋር ናችሁ፣ ነገ እዛ ሆኖ ማየት ስለምትፈልጉ። ስለዚህ በመጀመሪያ የምነግራችሁ በተለይ ለሴቶች እህቶቼ ከኔ በፊት ልጄ፣ ከኔ በፊት ባሌ፣ ከኔ በፊት የሚባል ነገር የለም፣ ውሸት። you have to respect, you have to love yourself። ከእግዚአብሔር ከፈጣሪያችሁ ቀጥሎ ራሳችሁን ውደዱ። ራሳችሁን ስትወዱ መሆን የምትፈልጉትን ነገር ትሆናላችሁ። አንድ መልእክቴ እሱ ነው። ሌላው ትምህርትም ስኪልም ኖሌጅም ምንም መቆሚያ የለውም፣ ታይምም የለውም። የ50 ዓመት የ60 ዓመት የ70 ዓመት ሆናችሁ መማር ትችላላችሁ። you don't have to go to school ለመማር። ኔትወርኪንግ ታደርጋላችሁ፣ ሜምበር ትሆናላችሁ። በጣም ብዙ አሁንማ ፋሲሊቲው አለማዳረስ ነው እኮ አሁን ችግሩ እንጂ እጦት አይደለም። በእኛ ጊዜ ግን ሾርቴጅ ነው፣ ምንም አልነበረም። ስለዚህ ሜምበር ሁኑ፣ ፓርቲስፔት አድርጉ፣ ራሳችሁን ኤክስፖዝ አድርጉ። ለመናገር ለመመረጥ ራሳችሁን ምረጡ መጀመሪያ። ኦኬ ኤኒ ፕሮጀክት ሲሆን አቬለብል በሉ። እስክትጠቆሙ አትጠብቁ። ለምን ማደግ የሚቻለው በመስራት ነው። እኔ አሁን ላለሁበት ማንነቴ ትልቅ ኮንትሪቢዩሽን ያደረገው የኢትዮጵያ መድን ድርጅት ነው። አንድ አጨብጭቡለት ለድርጅቱ። እኔ ስቀጠር አቶ ጸጋዬ ኤችአር ውስጥ ሱፐርቫይዘር ነበር። አቶ ጸጋዬ አሁን ለስንት ሰው ምሳሌ የሚሆን ትልቅ ባለሙያ ነው አይደለም? እኔ አሁን ባለሁበት ሁኔታ ባይገርማችሁ 12 ሜንተር ያረኳቸው ሴቶች አሉኝ። ፍሪ ክፍያ እየጠየቅኩ አይደለም፣ በትርፍ ሰዓቴ ሜንተር አረጋቸዋለሁ። ለምን? እኔ የት እንደደረስኩ እንዴት እንደደረስኩ ስለማውቅ። በጣም ትልቅ ኤፈርት ነበር በእኛ። ለእናንተ ግን ሁሉ ነገር አትዩራንድ ነው ያለው። ኢትስ ኦንሊ ታይም መስጠትና ምርጫችሁን ማሳመር፣ የሚጠቅማችሁን ነገር መርጦ መጠቀም፣ ሰዎችን ማግኘት። ሰዎች ማግኘት ለቡና ለሻይ አይደለም አይደል? ዛሬ እኔ ከእናንተ መሀል አንድ ሰው አገኝ፣ እኔ እዚህ ጋር እንዴት እንደደረስኩ ትንሽ ማውራት አይቀርም፣ ከዛ ሌሰን ይወሰዳል። ስለዚህ መማር ትምህርት ቤት በመሄድ ብቻ ነው ብላችሁ እንዳታምኑ። መማር እድሜም ጊዜም ምንም ነገር አያጥረውም። ሻይ ስጠጡ መማር ትችላላችሁ፣ ዋክስ ስታረጉ መማር ትችላላችሁ፣ እንደዚህ አይነት ኦኬዥን አቴንድ ስታረጉ መማር ትችላላችሁ። ኦንሊ ቲንግ የሚያስፈልገው ምንድን ነው? ኦፕን ማይንድድ መሆን፣ ልባችሁና ጭንቅላታችሁ ለመሻሻል፣ ለመማር፣ ለመለወጥ፣ ከሰው ሌሰን ለመውሰድ ኦፕን ሁኑ። በቃ አላቅም ብላችሁ አስቡ። አላቅም ራሳችሁን አንደርማይን አድርጉ ማለት አይደለም። ሁልጊዜ አንድ ቦታ ስትሄዱ what is in it for me የሚል ነገር ይዛችሁ ሂዱ። ለምንድን ነው የምሄደው? እዛ ምንድን ነው የማገኘው? ማንን ሚታረኩ? ምን ተጠቀምኩ? እንደና አፕላይ አድርጉት። ሰምቶ በዚህ ማብሰል ሳይሆን just practice it። ኮንሲስተንሲ መስት ነው። ዛሬ ስለሰማችሁ ራሴን ወዳለሁ ራሴን እንዴት ነው ራሴን ወደው? ነገ ትደግሙታላችሁ፣ ከነገ ወዲያ ትደግሙታላችሁ። ስለዚህ 3 ነገር ያልኳችሁ፣ አንደኛው መማር ቦታ አይጠይቅም፣ እድሜ አይጠይቅም፣ የትም መማር ትችላላችሁ። ቢ አክቲቭ፣ ኑሩ፣ በቃ ኑሩ። ስለሚለስ ስለሚመሽ ስለሚነጋ ሳይሆን መኖር ስላለባችሁ ኑሩ። ራሳችሁን ለማሻሻል በጣም ኦፕን ሁኑ። ቢ ፖዚቲቭ። ምንም ነገር ለማውቀስ ሳይሆን ለማወቅ። ኦኬ ኮንቲኒየስ የሆነ ፐርሰናል ኤንድ ፕሮፌሽናል ዴቨሎፕመንት አሳይመንታችሁ ይሁን። በተረፈ እንኳን ደስ አላችሁ። እንደተባለው እናንተ ዛሬ ለናሽናል አካዳሚ የመጀመሪያ ልጆቹ ናችሁ አይደለም? የመጀመሪያ ልጅ መሆን ደግሞ በጣም ብዙ ኃላፊነት አለበት አይደለም? ቤታችሁ ውስጥ ያስቡ። የመጀመሪያ ልጅ የሆነ ወንድምህን እንደዚህ አይነት ነገር አሳየው፣ እህትሽን እንደዚህ አድርጊያት። ዋክስ ስታረጉ እንጃ። እንግዲህ እኛ በእግራችን የድም ትምህርት ቤት የተማርነው ቴክ ኬር የምትባየው ትንሹን ወንድምሽን ታላቋ ሴት ነች አይደል? ወይም ታላቁ ልጅ አይደል? ስለዚህ እናንተ አሁን ዛሬ የመጀመሪያ ልጆች ናችሁ። የመጀመሪያ ልጅ ነው፣ ትልቅ ኃላፊነት አለበት። ያንን ኃላፊነታችሁን ለመወጣት ሬዲ ሁኑ።
እወዳችኋለሁ ሁላችሁንም። እናንተም ራሳችሁን ውደዱ። አመሰግናለሁ።